እንግዲህ ቤተሰቦቻችን ዛሬ እግዚአብሔር ይመስገን ታላቅና ውድ ቀን ነው። እንግዲህ ምርጡ ጓደኛዬ በተደጋጋሚ ከኔ ጋር አብሮ ስራ የሚሰራው ቀጥታ ስርጭትም ቪዲዮም ብዙ ጊዜ አብረን እንሰራለን፣ ታውቁታላችሁ። እኔ ዜማ ቲዩብ ነኝ። እንግዲህ ዛሬ ምርጡ ወንድሜ 200,000 ፎሎ ላይ ስለደረሰ ይህን በማስመልከት ዛሬ ልዩ ፕሮግራም ተዘጋጅቶ ለዛ ነው የተገናኘ ነው። እንግዲህ ወደፊትም ወንድማችን በጣም ጠንካራ ነህ፣ ጎበዝ ነህ። እዚህ ጋር ለመድረስ በጣም ብዙ ዋጋ ተከፍሎ ነው፣ ዝም ብሎ አይደለም። እንቅልፍ ተቋርጦ ነው፣ ብዙ ስራ ተቀንሶ ነው ይሄ ለመድረስና እንግዲህ ወንድማችን አሁን ወደፊት ያው ብዙ ፈተና ሊያጋጥም ይችላል። ያንን ፈተና ሁላ በመቋቋም የተሻለ ስራ እየሰራ ወደፊት ለሀገራችንም በተለይ ደግሞ ለቤተ ክርስቲያን እጅግ ጠቃሚ ነገሮችን እንድሰራለን እግዚአብሔር ያግዝህ ነው ማለት እንፈልገው። እኔ እንደ ጓደኛ በጣም ደስ ብሎኛል። እንግዲህ ምርጥ ወንድሜ መምህር ሰሎሞን በጣም ደግሞ የሚገርማቸው ነገር ጓደኝነቱ በጣም ጠንክር ያለ ለወንድም በጣም የቀና ወንድም ነው። እግዚአብሔር ይመስገን። እንግዲህ በመጀመሪያ አካባቢ እንኳን የነበር መቀድሜ የነበርኩት፣ ዛሬ ደግሞ እሱ በልዩ ጥረቱ በልዩ ልፋቱ በቃ ሰው ከለፋ ከጣረ የትም ቦታ ላይ እንደሚደረስ ለኔ አሁን አርአያና ምሳሌ መምህር ሰሎሞን ነው። እንግዲህ መምህር ሰሎሞን እንደምታውቁት ብዙ ጊዜ ላይቭ ላይ በጣም ይሰራል። እኔ ግን አንድም ቀን ላይቭ ገብቼ አላውቅም፣ ታውቃላችሁ፣ አንድም ቀን ማለት ነው። እሱ ግን በየቀኑ ላይቭ ይገባል። በዛም ደግሞ በጣም የሚገራርሙ የቤተክርስቲያን ትምህርቶችን ያስተምራል። በዛም ብዙ ሰዎችን እያስተማረ ያለበት ሁኔታ ነው ያለ። እግዚአብሔር ይመስገን። እንግዲህ ይህንም ልፋቱን አይቶ እግዚአብሔር ይመስገን 200,000 የሚለውን ቁጥር ተቆጣጥሯል። እንግዲህ የምትወዱትን በደንብ አበረታቱት። ደግሞ የምትጠሉትም ካላችሁ ምንም ማድረግ አይቻልም። ይሄ የእግዚአብሔር ስራ ነው። ይሄ የግል ጥረት ነው። እናንተም እንደሱ ለመሆን ጥረት አድርጉ። በተለይ ሰው ጠንክሮ ሲሰራ፣ ሰው ሲበረታ እንደው ሆን ብላችሁ አቃቂር እያወጣችሁ የምትነቅፉ ሰዎች እንዳላችሁ እናውቃለን። ምንም ጥርጥር የለውም። ይሄ ግን እኛን አይበግረንም። በተለይ ወንድሜ እሱ ጀግና ነው። እንዳውም ብዙ ጊዜ ወጥቶ በጣም ይጋፈጣል፣ በኃይለኛው ይናገራልና በዚህም የተነሳ ደግሞ ብዙ ቀና ሰዎች በቃ ተከትለውታል። ይሄ ሰው የሚናገረው ትክክል ነው፣ ሐቀኛ ነው ብለው ነውና እዚህ የደረሰው። ለሁሉም ነገር መምህርም ተሰማህ። እሺ ጓደኛዬ በጣም አመሰግናለሁ። እንግዲህ እኔ ልናገረው የምወደው ነገር ቢኖር ምንድነው፣ እውነት በዚህ በቲክቶክ ብዙ ነገር ተዛብቷል። አምሬው ነገር በጣም ጠዋት ማታ እዚህ ላይ አታክዬ ስራ ሁሉ ትቻለሁ ማለት እችላለሁ። አምሬው ነግርህ እና ምንድነው የሁሉ ተሳክቶልኝ አላማ አለኝ፣ የሁሉ ተሳክቶልኝ እዚህ ደርሻለሁ። ግን ብዙ ጊዜ እዚህ የደረስኩበት ምክንያት ራሴን በማዳመጥ እንጂ ሰዎችን አዳምጬ አላውቅም። አሁን ከቤት የራሱ ሚስቴን አላዳምጣትም። እንደገናም ደግሞ ጓደኞቼ የሆነ እንጫወት ሲሉኝ እዚሁ ላይ ነኝ፣ አላዳምጥም። ይሄ ዓላማዬ እንዲሳካ ግን እፈልጋለሁ። ምንድነው የምፈልገው ዓላማዬ? ሰው ከደረሰበት መድረስ እፈልጋለሁ። የሆነ በዚህ ነገር ብዙ ስራ መስራት እፈልጋለሁ። ስለዚህ ሁላችሁም እኔ የዘረኝነት መንፈስ እንደሌለብኝ አንተ ጓደኛዬ ታውቃለህ። የሃይማኖት ችግር እንደሌለብኝ አንተ ጓደኛዬ ታውቃለህ። ግን ሰዎች ግን ሲነኩኝ ግን ያው ፍጥጥ ብዬ ግጥጥ ብዬ እንደምጋፈጥ ታውቃለህ እንጂ ውሸትም የለብኝም። እና በዚህ ተነስቼ የልጅ ማኛ የምትባል አንድ ቲክቶከር አለች። ኢትዮጵያዊት ነች፣ እንቁ ልጅ ነች። በጣም የምታስተላልፈው ነገር ጠጠር ያለ አስተማሪ የሆነ ሁሉም ማህበረሰብ በእምነት ብቻ ሳይሆን ሁሉም ማህበረሰብ ኢትዮጵያዊ ሊከተላት የሚገባ ስነ ምግባር ያላት እንደ ሰው የምታስብ ንግግሯ ሁሉ ኢትዮጵያዊ ብቻ ሳይሆን ዓለምን ሊያስተምር የሚችል። ስለዚህ ምንድነው አንድ መምህር ዮሐንስ፣ ሁለተኛም ደግሞ የልጅ ማኛ ናቸው በእኔ ቤት እኔን ያሳደጉኝ። ከዛ የተረፈ ደግሞ በምለቃቸው ሁሉ ሰው እኔ ስድብም የለብኝም። ዝምለቃቸው ቪዲዮ ላይ አንድም ስድብ የለም። ያው ላይቭ ላይ ስገባ ብቻ ነው ስድብ። ቲክቶክ መቼም ተሰደብክም አልተሰደብክም መላክ ብትሆን መላክ ይሰደባል። ቲክቶክ ላይ መላክም ይሰደባል እንኳን ሰው ይቅርና ማለት ነው። ስለዚህ ሁላችሁም ስለደገፋችሁኝ እዚህ ስላደረሳችሁኝ፣ በተለይ ደግሞ ሚስቴን የማመሰግን ምንድነው ያው ላላዳምጣት ትችላለሁ፣ ላይቭ ላይ ነኝ ወይም የቤት ነገር ልረሳ እችላለሁ እና ይሄን ችላ አድርሳኛለች። ምስጋና ለሷ ነው የማቀርበው። ምክንያቱም አይወዱም ብዙ ጊዜ ሴቶች አይወዱም፣ ግን እሷ ይሄን ችላ አድርሳኛለች። በጣም አመሰግናለሁ። ሌሎች በተረፈ ጓደኞቼ በሙሉ በዛ አካባቢ ያላችሁ ወዳቸዋለሁ፣ አከብራቸዋለሁ። እናመሰግናለን። አባታችን እንኳን ደስ ያበቃል። አንዱ ጓደኛዬ እንግዲህ ጓደኛዬ በጣም ደስ ብሎኛል ለዚህ ላደረሰው 100,000 ፎሎ በጣም ደስ ይለኛል። እኔ እከታተላለሁ በእውነት አንዳንድ ቀን እንኳን ስደውል ሌት ተቀን ከዚያም ስደውል ላይቭ ላይ ነኝ ላይ
በኋላ ቆይቶ ይደውና ምንድነው አንተ ስልክ ማታነሳልኝ አንተ ላይ ሁኝ በጣም እኔ ጋር ወላ እኔ ራስ ብዙ ጊዜ ቦታ አልሰጠኝ ሲል በጣም እኔ እንትን ነበር። እንኳን ለዚህ ያደረሰ እኔ እንኳን ድካምክ እንትን አላልክ ጓደኛዬ። በጣም ደስ ያንተ ሚዲያ ምንም ሃይማኖት፣ ዘር፣ ጎጥ የማይለይ ነው በእውነት ማንም ብዙ ሰው የሚከታተል ስለሆነ በጣም ደስ የሚል ነገር ነው። እንኳን ለዚህ ያበቃ ጓደኛዬ በጣም ደስ ይለኛል። እሺ እንግዲህ እግዚአብሔር የተመሰገነ ይሁንና መምህር ብርሃኑ እባላለሁ። ለሁሉም ነገር ያው እግዚአብሔር የተመሰገነ ይሁንና ወንድማችን መምህር ሰሎሞን ተጋረድ እኛ ካወቅነው ሰዓትና ጊዜ ጀምሮ ይህንን ነገር ስንከታተል በጣም ደስ የሚል ትምህርት ነው የምናወርደው ለራሳችን ማለት ነው። ራሳችንን የምንጠቀምበት ደስ የሚል ዘርጎጥ የማይለይ ሁሉም ነገር አስተያየቱ ደስ የሚል ለሁሉም ማንም ሰው ከመምህር ሰሎሞን ተጋረድ ጋር ሲገባ ሁሌም ደስ የሚል ጥያቄና መልስ ነው ያለው። በእውነት ነው የምላችሁ በጣም ደስ የሚል ጥያቄ ነው ያለው። ሁሉንም ነገር አስተያየቶች መቼም የማያልፉት ሁሉንም ነገር ለዚያ ሁሉ ለሚመጣው ነገር ሁሉ አስተያየት የሚሰጥ ውድ ወንድማችን ነውና ልክ አሁን 200,000 ፎሎ ደርሷል። ከዚህ ደግሞ ጨምሮ ከዛም በላይ ሆኖ ደግሞ እኛም ሁሌም ደመቅ ብለን ለማክበር እግዚአብሔር ይርዳን። እናመሰግናለን። ወንድማችን ደስ ብሎናል። ደስታውን እናመሰግናለን። ባርከው ብቻ ሳይሆን እሺ እንግዲህ እድሉ ስለተሰጠ ያመሰግናለሁ። እኛ ይሄ ሚዲያ መጀመሪያም ገና ሳንተዋወቅ ነው የምናውቀው። ትልቁ ነገር ምንድነው? ይሄ ሃይማኖት የማይለይ ጎሳ የማይለይ ሁሉንም እውነትን እንደ እውነት አድርገው አፍረጥርጠው የሚናገሩ ሐሰቱን እንደ ሐሰት በተለይ በዚህ ዘመን ሐሰት በበዛበት ውሸት በበዛበት ዘመን እንደነዚህ አይነት ወንድሞች ማፍራታቸውና መኖራቸው ለኛም ለሀገርም ለቤተ ክርስቲያንም ትልቅ ነገር ስለሆነ እኛም እንግዲህ እግዚአብሔር መጨረሻቸውን ያሳምረው እንል። አመሰግናለሁ። ስለዚህ እንኳን ደስ አላችሁ ሁላችሁም፣ ሰላማችሁ ይብዛ። ይሄን ቪዲዮ ሲጀምሩ ላይክ ሼር ያደርጋችሁ። ቁራሱ እስኪ እናንተ ትችላላችሁ። ቁራሱ